ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ የስቲከር የመኪና አለጣጠፍ እናያለን። ኮስተር መኪና ይባላል መኪናው። ዙሪያውን እየለጠፍነው ነው። የጀርባው ላይ ያለው ከኋላ ያለው ነው እየጀመርን ያለነው። በዚህ አጋጣሚ አዲስ ጀማሪ ነኝና ላይክ ሰብስክራይብ አድርጉልኝ፣ አበረታቱኝ። ቲክቶክ አካውንትም አለኝ። በብዛት የምጠቀመው ቲክቶክ አካውንት ነው። ሻባን አድቨርታይዚንግ ያላችሁ ገብታችሁ ማየት ትችላላችሁ። ማሰራት የምትፈልጉ ካላችሁ 0946 86 65 61 ላይ አሉ ይበሉ። ማስታወቂያ ቤቶችም ስራ እንሰራለን። እንግዲህ ያው የፊት ለፊቱንም የኋላውንም ለጥፈን ጨርሰናል። አሁን የጎኑን እየለጠፍነው ነው። ትንሽ አስቸጋሪ ነበረ። ትንሽ የምንሰራበትን ቦታ አስፋልት ዳር ነበረ። መኪና እያለፈ አላሰራም ብሎ ነበረ። ፀሐይም ነበረ። ትንሽ ተፈታትሮ ነበረ እና ሆት ጋር የሚባልም አንድ ማሞቂያ ነበረ። እንደዚህ አይነት እንትኖችን የመጡ ጊዜ የሚያጠፋልን ነበር። ግን እንዳልኳችሁ አስፋልት ዳር ነበረ መኪናው እና የምንሰካበትን ቦታ የለም ነበረ። ሆት ጋሩን ለመሰካት እንደምታዩት ነው። አስፋልት ዳር ነው ቦታው እና ቴምር ሪል ስቴት ስራ ልንባል መሰረት ያው ፎ አርግቼ ቆንጆ አርግቼ እንግዲህ አስረክቤያለሁ። ይሄ በብል ነው። በብሎቹን እያጠፋው ነው አሁን እና ስቲከር ስራ ትንሽ ያስቸግራል። አዛ ነው። ቦታ ካልተመቻቸና ማቴሪያልና እቃ ካሌለ ችግር አስቸጋሪ ነው። እዚህ ጋር ራሱ ተያይዞብኝ ማላቀቅ እየሞከርኩ ነበረ። ከእንደገና ልጭ እየለጠፍኩ ነው። ወጠር አድርገን ከእንደገና በፕላስተር መወጠር አለብን። እዚህ ጋርም ተያይዞብኝ ነበረን። በጣም አስቸጋሪ ነበረ። ያታገለኝ ነበረ። ብቻዬን ነው የምሰራውና ረዳትም የለም። እንደዚህ በምንስበት ሰዓት ላይ ራሱ ሊቀደድብንና ቡርተፍ ሊልብን ይችላልና ጥንቃቄ ማድረግ አለብን። እንደምታዩት ነው እንግዲህ አስፋልት ዳር ነው። ፀሐይ ነው። ፀሐይ ትንሽ መኪናውን ቦዲውንና ስቲከሩን መቱታና በስንስበው ትንሽ እየተለጠጠ አስቸግሮ ነበረ። ትንሽ እንደውም አሁን እጅታይም ትሻለች። መጀመሪያ ፀሐይ ወጥቶ አስቸግሮን ነበረ። አዲስ ዩቲዩበር ነኝ፣ አዲስ ጀማሪ ነኝ። በዚሁ አጋጣሚ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቺኛዋ ቦዲ ናት፣ የፋኑ ቦታ ናትና እንዲህ የተጨማደደው የሚቆረጥ ፓርት ነው፣ ተቆርጦ የሚወጣ ፓርት ነው። እና እንደዚህ አሁን እየላትኩት ነው፣ ብቻዬን የሳብኩት ነው። እና እንደዚህ 6 ሜትር ነው መኪና ውስጥ ከሩዝመቱ እና ቦታው ማዳጋሽ ነው። ለመስራት አይመችም ነበር እንደልብ። መንገደኛም ምናምንም አለ እና ትንሽ ቴንሽን ምናምን ይስባል። እንደምታዩት ነው። ከላይ ምናምን ያው ቃልጡ ማስቲሹ ስቲከሩ ፀሐይ በጣም ስለመታው ስንስበው እየተለጠጠ የጨማደደ አስቸግሮ ነበር። ቦዲውም ስለጋለ አጥብቆ ነበር የሚይዝብን። እንደምንም ብለን ሰርተን ምርጥ አድርገን አስረክበናል። ማሰራት የምትፈልጉ ድርጅቶች ካላችሁ 0946 86 68 61 ላይ መደወል ይችላሉ። እዚህ ጋር በብሉን እየወጣ ነው፣ ቼክ እያደረግን ነው። እንግዲህ ይሄን ይመስላል። እንግዲህ መጨረሻው የሰራ ነው። ጣራም ነበረው፣ ጣራውም ይሄን ይመስላል። እና አብራችሁኝ ስለቆያችሁ አመሰግናለሁ። መልካም